እኔ ማን ነኝ? ወፊቷ እንዴ? ወንድ እኮ ነኝ። ወንድ ነህ እንዴ? እናሳ ወንድ እኮ ነኝ። እንደዛ ከሆነማ ጋሽ ጀንበሬ ነው። ጋሽ ጀንበሬ ደግሞ ማን ነው? ልጅ እያለሁ ተረት የሚነግሩን የተረት አባት ናቸው። ታዲያ እኔ ምን የተረት አባት መስለው? በደንብ ትመሳሰላላችሁ። እኛክ ኧረ አለመተዋወቅ። አንቺ እኔ ወጋለት ነው በዚህ 10 ሺህ በዚህ 20 ሺህ ማጋድም ክንደ ብርቱ ከአንድ ሽማግሌ ጋር ስሙ ማን ነበር ያልሽው? ጋሽ ጀንበሬ። እኛክ ምን አለበት አሁን ላስታውስሽ ስሞክር ረሳሁብኝ። ግን እኮ በምን እንዳመሳሰልኳቸው አልጠየከኝም። ተዋርጄማ አትጠይቅም። የተረት አባትና ምርጥ ጨዋታ አዋቂ ናቸው። እሳቸው ጋር ሲሆን በጣም ደስ ይለኛል። አንተም እኮ ጨዋታ አዋቂ ነህ ቦቼ። አንተ ጋር ሲሆን ደስ ይለኛል። እስቲ ቦጌ ሞት በይኝ። እኔማ እንድሞትብኝ አልፈልግም። ቦጌ ኑርልኝ፣ የምሬኝ ነው። ቀላል እንወርልሻለሁ። እንደውም ከዚህ በኋላ ስሜ ጋሽ ጀንበሬ ነው። አይ ቦቼ፣ አንተ ካለ እኮ ጥርሴ አይከደንም። የሳቅሽ ምንጭ እያደረግሽኝ ባልሆነ። አዎ። ስለዚህ ይዘፈንለታ። ምንድን ነው የሚዘፈንለት? ሳቂልኝ 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 ጭንቀቴ እንዲቀልልኝ ሐሳቤ እንዲሞላልኝ ሳቂልኝ አዎ ሳቂልኝ ሳቂልኝ አዎ ሳቂልኝ። ወይኔ ሰው ነው የምጠብቀው ብለህ እንደዚህ ትፎግረኝ? ቆቀር ሻጭ። ቆይ ጠብቅ። እንደዚህ ቆቀር ሻጭ ስለሆንኩ ይሻላል። የምር ቦቼ፣ ሌላ ጊዜ ስመጣ መንገዱ በጣም ይርቅብኝ ነበር። እንዴ የምርሽ ነው? አዎ የምሬን ነው። እንዴ ታዲያ እስከ ዛሬ ለምን አልነገርሽኝም ነበር? ምን ታደርግ ነበር? ከትምህርት ቤት ገና ወጣ እንዳልሽ በመቀስ ትንሽ ቆረጥ አደርግልሽ ነበረ። ምኑን? መንገዱን ነዋ። ከዛ ደግሞ ቤታችሁ ያ ነው አይደል? አዎ የኛው ቤት ነው። በጣም አሪፍ። ከዚህ በኩል ደግሞ መንገዱን ቆርጠውና ጉትት ታርግ ያወጣዋለሁ። መንገዱ አጠራል አጠራ? አዎ አጥሯል። አየሽ እኔ ቦቼ የዋዛ እንዳልመስልሽ። እሺ ከመሀል የቆረጥከው ምን ታደርገዋለህ? እኔ አንቺ ወንድም መቼ መላጣና ጉትት ታርግ ወስጄ እዛች ቦቦታ መስጀሪ መንገድ ላይ ቀጥል አደረገውና ከትምህርት ቤት ሩቅ ነበር ማድረገው ቤቷን። የምር ቦቼ በጣም አመሰግናለሁ። ኧረ ጣጣ የለውም። በቃ ከዚህ በላይ ከቆየሁ ፋያሽ ከላም ያደርጉኝና የማይሆን ነገር ይፈጠራል። ፋያሽ ያልከው አባቢ ነው? አዎ አባታችንን ነው። ምን ነው ፋያው ስላቸው ደበረሽ እንዴ? ኧረ አልደበረኝም። እሺ በቃ ይሁንልሽ። በቃ እኔ ልቁሰው። በቃ ቁሰው። እሺ ቻው ቦቼ። ደህና ደር። ደህና ደር።